ሰላም እንዴት ናችሁ? የዩቱብ ቤተሰቦቼ ሰላም ናችሁ ወይ? ዛሬ ደግሞ በጣም የሚጣፍጥና በሚያምር ሁኔታ ዶሮ በሩዝ እንዴት እንደምንሰራ አብረን እናያለን ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው እንድታዩ ጋብዛችኋለሁ። እና እዚህ ጋር የሚያስፈልጉኝን ቅመሞች አዘጋጅቻለሁ። ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ቁርንፉድ፣ ያደረቀ ሎሚ፣ ሮዝመሪ እንደዚህ አዘጋጅቻለሁ። ከዛ ዶሮአችን እንደዚህ እንጠብሳለን ማለት ነው። ጥብስና ከዛ ዶሮ ቀይ እስኪሆን ድረስ በሁለቱም በኩል እያገለባበጥን እንጠብሳለን ማለት ነው። በዚህ መልኩ በደንብ ከበሰለ በታችኛ በኩል ከበሰለ ከዛ እንገለብጠዋለን። ቀይ እስኪሆን ድረስ እንጠብሳለን ማለት ነው እየገለባበጥን። እዛ ቅመሞች አሉኝ። በዚህ መልኩ እያዘጋጃችሁ መስራት ትችላላችሁ። በጣም ቀላል ነው። በጣም ነው የሚጣፍጠው፣ ሞክሩት። እና ሩዝ አለኝ እዚህ ጋር እናንተ በፈለጋችሁት በትንሹ ማድረግ ትችላላችሁ። ከዛ እዚህ ጋር እየበሰለ ነው ማለት ነው፣ እየገለባበጥኩ ነው። በደንብ አድርጋችሁ መብሰል አለባችሁ። ሲበስል ቀይ ሲሆን ያምራል፣ ሲበላም ደስ ስለምን በደንብ መብሰል አለበት ማለት ነው። ጥብስ ብሎ እየገለበጥኩ ነው። እንዲህ ቀይ ሲሆን በአንድ በኩል ቀይ ሲሆን በዛኛውም ደግሞ እንደዚሁ ማለት ነው። እና ቤተሰብ ቪዲዮን እስከ መጨረሻው እዩ። ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አዲስ ጀማሪ ነኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ከዛ ደርሷል። እዚህ ጋር እየበሰለ ነው ማለት ነው። ቀይ ሆኗል እንደምታዩት። እና በቀላሉ መሰራት የሚችል ነገር ነው። ከባድ አይደለም። በጣም ቀላል ነው። ስትበሉት ግን በጣም ነው የሚጣፍጠው። እና እንደዚህ እያደረጋችሁ ሞክሩ እላችኋለሁ። እዛ እንደዚህ ከበሰለ በኋላ እናወጣለን ማለት ነው ለብቻው። ካወጣን በኋላ ሽንኩርት እንጨምርበታለን። እንትኑን ማውጣት አለብን። ዶሮ ከተጠበሰ በኋላ ለብቻ እናደርጋለን። በዚህ በትሪ አድርገን ለብቻ እናደርጋለን ማለት ነው። ከዛ በትንሹ ዘይት ነው ሩዝ እርቃ። እዚህ ጋር ብዙ ዘይት ጨምሬ ስለነበር መቀነስ አለበት። ከቀነስኩት በኋላ ዶሮ እንደዚህ በሚያምር ሆነ። ከዛ ዘይቴን ከቀነስኩኝ በኋላ እዚህ ጋር ሽንኩርት ጨምርበታለሁ። ሽንኩርቱን ጥብስ እናደርገዋለን ለብቻው። ሽንኩርታችንን እስኪበስል ድረስ እንደዚህ ያመሰመስ እያደረግን እያማሰልን ጥብስ እናደርጋለን። ሽንኩርቱ ጥብስ ካለ በኋላ ያዘጋጀነውን ቅመማችንን እንጨምርበታለን ማለት ነው። እናንተ ቤት ያፈራውን መጨመር ትችላላችሁ። በቀላሉ በቤት መሰራት የሚችል ነገር ስለሆነ ሞክሩት። እዚህ ጋር ሽንኩርት እየበሰለ ነው። ሽንኩርታችንን መብሰል አለበት ማለት ነው። ሽንኩርት ከበሰለ በኋላ ያዘጋጀነውን ቅመማችን እዚህ ሁሉም በአንድ እንጨምርበታለን ማለት ነው። እዚህ ጋር ነጭ ሽንኩርትና ዝንጅብል የጨመርኩበት። እሱ ከበሰለ በኋላ ሽንኩርቱ ቀይ ነው መሆን አለበት፣ በደንብ ይጠበሳል ማለት ነው። እንደዚህ ሽንኩርትና ዝንጅብሉ በደንብ መጠበስ አለበት። ከተጠበሰ በኋላ ያዘጋጀነው ቤት ባፈራው ቅመማችንን እንጨማምርበታለን። እዚህ ጋር ያዘጋጀሁት ቅመም ሙሉውን እጨምርበታለሁ ማለት ነው። በአንዴ ጨምርበታለሁ። ከጨመርኩኝ በኋላ አማስለዋለሁ ማለት ነው። በዚህ መልኩ ሽንኩርትና እሱ አንድ ላይ መብሰል አለበት። ከዛ በኋላ ከበሰለ በኋላ ውሃችን እናሞቃለን ማለት ነው። ውሃ ካሞቅን በኋላ እንጨምርበታለን። ውሃውን ለሩዛችሁ እንዲበቃችሁ አድርጋችሁ ማለት ነው። ያው እኔ ብዙ ስለሆነ የሚቀቅለው የሚበቃችሁን መጠናችሁን የምታውቁት እናንተ ስለሆናችሁ። ከዛ እንደዚህ አድርገን ውሃ ከጨመረን በኋላ ውሃው ከፈላ በኋላ ዶሮ እንደገና እንጨምርበታለን ማለት ነው። ዶሮ በደንብ መብሰል ስላለበት ዶሮ ጨምረንበት፣ የተጠበሰ ዶሮ ጨምረንበት ከዛ አንድ ላይ እንድንተከተክ ማለት ነው። አንድ ላይ ከፈላ በኋላ በዚህ መልኩ አሁን ከድነን ለትንሽ ጊዜ ለ10 ደቂቃ እንደዚህ እናስቀምጣለን፣ ዶሮ እስኪበስልልን ድረስ ማለት ነው። ከዛ ከበሰለ በኋላ ከፈትኩኝ። አሁን ይፈልቷል። እዚህ ጋር እየደረሰ ነው ማለት ነው። ከዛ ዶሮውን እንደገና እናወጣዋለን ትንሽ ካስቀመጥን በኋላ እና በዚህ መልኩ ፈላ፣ ተንተከተከ፣ ከዶሮ ጋር ተንተክትኳል። ከዛ
ዶሮውን ከውስጡ እናወጣለን ማለት ነው። ሩዙን ለማብሰል እንዲያመችን ዶሮውን ለብቻው እናወጣለታለን። ከዛ ካወጣን በኋላ ሩዙ ከበሰለ በኋላ እንጨምርበታለን ማለት ነው። በደንብ ስለበሰለ አሁን እዚህ ጋር በዚህ መልኩ እያወጣሁት ነው ማለት ነው። ከዛ ካወጣሁኝ በኋላ ውሃው ስለማይበቃኝ ለሩዝ ትንሽዬ ውሃ ጨምርበታለሁ እዚህ ጋር። እናንተ መጠናችሁን የምታውቁት እናንተ ናችሁ። ያው እየጨመራችሁ እየቀነሳችሁም ትንሽም ትልቅ ማድረግ ትችላላችሁ። አሁን ቤተሰቦቼ ብዙ ስለሆኑ እኔ በብዛት ነው እንደዚህ አድርጌ ያበሰልኩት እና ትንሽ ውሃ አድርጌበት ከደንኩኝ ማለት ነው። ከዛ እዚህ ጋር ብላክ ፔፐር ነው የጨመርኩበት። ከዛ ጨው እንጨምርበታለን። ቤት ያፈራውን ቅመሞች እንጨምርበታለን። ጨውና ብላክ ፔፐር ነው የጨመርኩበት። ከዛ እንደዚህ ይፈላልኝ ማለት ነው። ከፈላ ጨውና እንትኑን ካቀላቀልኩኝ በኋላ ያጠብኩት ሩዝ አለ እሱን እጨምርበታለሁ ማለት ነው። በዚህ መልኩ ጨመርኩበት። ከዛ ሩዛችን እናበስላለን ማለት ነው። ከዛ በዚህ መልኩ ሩዛችንን እንጨምርበታለን። የሚበቃንን አክል ውሃ ጨምረንበት ሩዛችን ያበስሏል ብለን የምናስበውን ውሃ ጨምረንበት እንደዚህ እናቀላቅለዋለን። ጨው ሁሉም ነገር እዚህ ጋር አልቆለታል ማለት ነው። ሁሉም ጨምረንበት ሩዙን እናበስለዋለን። እንደዚህ ለትንሽ ጊዜ እንደዚህ ከድነን እናስቀምጠዋለን። የስቶፋችን መጠን ትንሽ ቀንሰን ከዛ እዚህ ጋር ዶሮዬ ቀላ እንድል ነበር የፈለኩትና ከዛ ትንሽ ዘይት ቀባ ቀባ አድርጌ አበስለዋለሁ ማለት ነው። ኦቨን አድርጌ አበስለዋለሁ እንደገና ትንሽ ቀላ እንድልልኝ ስለፈለኩኝ እና በዚህ መልኩ አዘጋጀሁት። ማሽን ውስጥ አረኩኝ ትንሽ ጊዜ እንዲበስልልኝ እዛ ውስጥ ከተትኩኝ ዶሮዬ ሩዙ እስኪበስልልኝ ድረስ ማለት ነው። በደንብ ዶሮ መብሰል ስለነበረበት ከዛ እዚህ ጋር እየበሰለ ነው። ሩዜም እያማሰልኩኝ ነው ማለት ነው። እንደዚህ በጣም ነው የሚያምረው። ደግሞ ጣዕሙ እንዳትጠይቁኝ በጣም ነው የሚጣፍጠውና ከዛ ዶሮዬም እዚህ ጋር በስሎ ነበረ አወጣሁት። እሱንም ካወጣሁኝ በኋላ ሩዙም እየበሰለ ነው። አሁን ጨርሻለሁኝ። ያው እንደዚህ በምታዩ በሚያምር ሁኔታ እንዲቀላ ብሎ ያምራል። ሩዙም አልቆለታል እዚህ ጋር ጨርሻለሁ። ከዛ ከጨረሰን በኋላ ዶሮአችንን ከላይ ላይ እናረጋለን ማለት ነው። እንደዚህ አድርገን አሁን መብላት እንችላለን። አልቆለታል ደርሷል እና በጣም ለአሰራር ቀላል ነው። ይጣፍጣል። በጣም ነው የሚጣፍጠው። ሞክሩት እላችኋለሁ፣ ጋብዛችኋለሁ እና ሰብስክራይብ እያረጋችሁ ላይክ እያረጋችሁ ሀሳብ አስተያየታችሁን እንድትነግሩኝ እፈልጋለሁ። አሁን እዚህ ጋር አልቆለታል ማለት ነው። ይሄው ሳህን ላይ እያረኩ ነው የጨረስኩኝ። አያችሁት? ከለሩ ራሱ በጣም ነው የሚያምረው። በጣም ቀላል ነው። ስትበሉት በጣም ነው የሚጣፍጠውና ሞክሩት ሞክሩት ሞክሩት። አሰራሩ በጣም ቀላል ነው። በጣም ጣፍጥ ነው። ሞክሩት እላችኋለሁ። ከኔ ጋር ስለነበራችሁ አመሰግናለሁ። አበረታቱኝ። ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ። ባይ። ሰብስክራይብ እያረጋችሁ